አውቃለሁ፣ በደንብ አውቃለሁ። በጣም ጥሩ። ይህንን ካወቅህ እኛ የምናቀርብልን ሀሳብ ለመቀበል በፍጹም አትቸገርም ማለት ነው። ቆይ ከእኔ ምንድን ነው የምትፈልጉት? ከዚህ በኋላ እያንዳንዷን አቶ ተፈራን እንቅስቃሴ የተከታተልክ ለእኛ ታሳውቀናለህ። እኛ ደግሞ በምትኩ ይህንን ቪዲዮቸው እነሱ ቢራውን ሲያገኙ ምን እንደነካቸው አላውቅም፣ መወዛወዝ ጀመሩ። ከዛም ያው እኔንም ወዘወዙ። እንኳንም ቀድም ያወኩሽ። እኔ ግን አይኔ እያየ ልጄን ላረቄ ጠጪ አሳልፍ ያዝ። ምን የኔና የፋኑኤል ነገር በዚህ ምክንያት አበቃለት ማለት ነው? ወይ ምራቴ፣ ለካ እንደዚህ ድንጉጥ ነሽ። እንዴት ታትዬ? ቆይ እስካሁን እየቀለዱብኝ ነው ማለት ነው? ዝም ብላችሁ እኮ ነው እኔ ስመጣ ተንጋግታችሁ የወጣችሁት። እኔ የተናገርኩት ነገር አለ እንዴ? አረ እርሱማ ምንም ያሉት ነገር የለም። እያንዳንዱ የተፈራ እንቅስቃሴ መቃኘት እንችላለን ማለት ነው። አሁን የምትሉት ነገር እኮ ቀላል ነገር አይደለም ማለት አቶ ተፈራ ቤት በሰላም ገብቶ ራሱ ለመውጣት ያኔ ከልጄ እናት ጋርም ስንጋባ እንደዚሁ ነበረች። የሚገርምሽ ሰርጉ እስኪደርስ ድረስ እንቅልፍ የሚባል ነገር የላትም። እውነት ለመናገር እኔም የእናት ስሜት ሳይጋባብኝ አይቀርም። ማለት አንቺም የሰርጉ ቀን እስከሚደርስ ድረስ እንቅልፍ ምንድን ነው ያየሁት? እየቀለድሽብኝ ነው ወይስ እውነትሽ ነው? የእውነቴን ነው ናሆሜ፣ አርግዣለሁ። ምን? እንዴ ኑሐሚን ክፍል 156 ተለቋል ውዶችዬ። ኑሐሚን እንግዲህ አርግዛለች። ናሆምን የልጅ አባት ልታደርገው ነው ውዶችዬ። እንግዲህ አምራን ከጓደኞቿ ጋር ከቤት ሁና ቢራ ጠጥተው ምናምን እየደነሱ ሳለ እንግዲህ አማቷ መታለች። አማቷም እንግዲህ ደንግጣው ቆማለች ውዶችዬ። እንግዲህ ዝርዝሩን አቀርብላችኋለሁ ውዶችዬ። እንግዲህ አምራና ዶክተር ላይኩን እንግዲህ ሊጋቡ ነው ማለት ነው ውዶችዬ። ለሰርጉ እየተዘጋጁ ይገኛሉ ውዶችዬ። እንግዲህ ከአቶ ተፈራ ቤት እነ ናሆሚ እንግዲህ ካሜራ አስገጥመዋል። እንግዲህ ልጁንም ያገቱን ልጁንም እንግዲህ ቃል አስገብተው ካሜራ እንዲገጥምላቸውና ነገሮችን ሁሉ እያየ መረጃ እንዲሰጣቸው ቃል አስገብተው እንግዲህ ቪዲዮ ይዘውበት ለቀውታል ማለት ነው። ነገር ግን ልጁ ደግሞ አቶ ተፈራ እያሰቃየው ይገኛል። አቶ ተፈራ እንግዲህ ነፍስ እንዲያጠፋ ሁሉ አዞታል ማለት ነው ውዶችዬ። ትንሽ ከወድ ይላል እንግዲህ ፋንቱና ሲምባ እንደሚዋደዱ ወይም ደግሞ እንደሚፋቀሩ እንግዲህ ወይዘሮ ዝናሽና አቶ ላይኩን ሰምተዋል ውዶችዬ። ቪዲዮውን እስከ መጨረሻው እዩት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስም ብዙ ይበልልኝ። ባለፈው ክፍል እንዳየነው እንግዲህ አምራን ጓደኞቿን ሰብስባ ከቤቷ ወስዳ ያው ሚዜዎቿን ማለት ነው ቢራ እየጠጡና ጠጥተው ደግሞ መጨረሻ ላይ እየደነሱ ነበረ የሚያቆመው ማለት ነው። ድራማው እነሱ እየደነሱ ከዛ አማቷ ስትመጣ ነበር የሚያቆመው ማለት ነው ውዶችዬ። እንግዲህ የዶክተር እናት መታ ዝም ብላ ስታያቸው ነበር። ከዛም አምራ እንግዲህ ደንግጣ ታትዬ ምናምን ቅባጥርሴ እያለች እንግዲህ ደንግጣ ትላለች ትቀባጥራለች ማለት ነው። ከዛም ደንግጠው እነሱም ወደ ውጭ ይወጣሉ። እሷም እንግዲህ አማቲቱ ምንም ሳትናገር ገብታ ቁጭ ትላለች። ከዛም ቁጭ ብላ አምራን ደግሞ ውጭ ላይ ሁና ስልክ ታወራለች ማለት ነው። ከዛም እንግዲህ እቺ ልጅ ሙሏት ነው ማትመጣ ደንግጣ በዛው እንደበረረች ቀረች እንዴ እያለች እንግዲህ የዶክተር እናትም ስትል ቆይታ ከዛ በስተመጨረሻ አምራን እንግዲህ ደፍራ ወደ ቤት ሄዳ ወደ እሷ ቆማ ያው ስትንተባተብና አፏ ሲወላተፍባት ነበረ። በስተመጨረሻ እንግዲህ የዶክተር እናት ምን ሆነሽ ነው? ለምንድነው ጭራሽ ውርጋጣ አምጥተሽ ከቤት ታስጨፍሪበታለሽ? በቃ ካሁን በኋላማ እንግዲህ ልጅማ እንደዚህ አይነት ሴት አያገባም በማለት እንግዲህ እሷን ስታስፈራራትና ስትፈትናት ነበረ። እንግዲህ አምራንም ደንግጣ ወይኔ ጉዴ በቃ አለቀ በዚሁ በቃ የኔ የዶክተር ላይኩን ነገር በዚህ ነው የሚያበቃ ብላ ደንግጣ ስትላት እንደገና ከዛ ይቅርታ እኔ እየፈተንኩሽ ነበረ ምንም እንደዚህ ድንግጥ መሆንሽን አላቅም ነበር። አሁንማ ድጋሚ ማታወቅ ሳይኖርብኝ አይቀርም እያለች እንግዲህ በቀልድ እየቀለደቻት ከዛም እንግዲህ አምራን ደስ ብሏት እንግዲህማ ቡና ማፍላት አለብኝ እያለች እንግዲህ ስትላት ነበረ። በስተመጨረሻም ነይ እስኪ አጠገቤ በማለት እንግዲህ አቅፋ ስማት እንግዲህ ቡናውን በይቶሎ ቶሎ በይልኝ በማለት ነግራታለች ማለት ነው ውዶችዬ። እንግዲህ ስለ አምራንና ስለ ዶክተር እናት እንዲህ ስለሆኑ እንዲሁ ነው ስላየዋቸው በጣም ደስ ብሎኛል ውዶችዬ። ሲምባና ናሆም እንግዲህ ያው የሰሩት ስራ ደስ የሚል ነው።
ልጁን እንግዲህ ቪዲዮ ከያዙበት በኋላ ይህን ቪዲዮ ለህግ አሳልፈን ከምንሰጥብህና ልጅክን ከምንገልብህ ምንልን ነገር ማድረግ አለብህ በማለት እንግዲህ ቃል አስገብተውታል። እንግዲህ ልጅን ልቀቋት፣ ቪዲዮንም እንትን አትበሉብኝ፣ ያላችሁትን ሁሉ አድርጋለሁ ማለት እንግዲህ ቃል ገብቶ ከዶክተር ማለት ከአቶ ተፈራ ቤት ወሳኝ ቦታዎች ላይ ካሜራ እንዲገጥም አድርገውታል ማለት ነው። ሄዶ እንግዲህ ልጁም ካሜራ ገጥሟል። ካሜራ ገጥሞ እንግዲህ ዶክተር ማለቴ ናሆምና ሲምባ እንዲሁም ደግሞ አቶ ላይኩን ሆነው እንግዲህ እየተከታተሉት ይገኛሉ ማለት ነው። አቶ ተፈራ እንግዲህ ወደ ውጭ ልጆችን እልካለሁ እያለ ነገር ግን እሱ የሚጠቀማቸው እንቁላሊታቸውን በማውጣት ለሌላ ጉዳይ ነበረ ማለት ነው። ስለዚህ ብዙ ግፍ የሚሰራ ጨካኝ ሰው እንደሆነ አውቀዋል ማለት ነው። እንዲሁም ከራሱ አንደበት በስልክ ሲያወራ አውቀዋል ማለት ነው። ውዶችዬ ያን ተላላኪው ልጅ እንግዲህ ቀጥታ ሄዶ ከተፈራ ቤት የሆነ ልጅ የታገተ ልጅ ስለነበረ እሱን ልጅ እንግዲህ ግደል በማለት እንግዲህ ከፊቱ ላይ እንዲገል አድርጎታል። በልጅህ እያለ ልጅ የለህም እባክህም ለልጅ ስትል በልጅህ እያለው እያለው እንግዲህ ጨክኖ ያን ነገር ተፈራን ፈርቶ አድርጎታል ማለት ነው። ውዶችዬ እንደዛ ካረገ በኋላ እሱንም እንግዲህ እጁን በሳት ሲያቃጥለው ነበረ ማለት ነው። አቶ ተፈራ እንግዲህ በዚህን ያክል ደረጃ ግፍ የሚሰራ ሰውዬ ነው ማለት ነው። እንግዲህ አቶ ላይኩንና ሲምባ እንዲሁም ናሆሜ በጥበብ ነው እየሄዱ ያሉበት። ምክንያቱም በጥበብ ካልሆነ ነገሮች ይበላሹብናል። እሱ ብዙ ሰዎችና ብዙ አሽከሮች ስላሉት እኛ እንዳያጠቃን፣ እኛ ደግሞ በጥበብና በስልት ነው መሄድ ያለብን እያሉ እንግዲህ ሲመካከሩ ነበረ። ውዶችዬ እንግዲህ ናሆሜ ኑሐሚን አርግዛለች። እንግዲህ የሆነ ቦታ ቁጭ ብለው ምሳ ከበሉ በኋላ እንግዲህ አባት ልትሆን ነው፣ ከ8 ወር በኋላ እመጣለሁ አባቴ በማለት እንግዲህ ወረቀት ጽፋ ሰጥተዋለች። ከዛም እንግዲህ ናሆም ደስታው መቆጣጠር አቅቶት እውነት በቃ የእውነትሽን ነው እየቀለድሽ አይደለማ ምናምን እያለ እንግዲህ ሲንሰፋሰፍ ነበረ። ውዶችዬ እንግዲህ ናሆም በጣም ደስ ብሎታል። ደስ ከማለቱም አንጻር እንግዲህ ለቤተሰቦቹ ሁሉ እየነገራቸው ይገኛል ማለት ነው። ውዶችዬ እንግዲህ ዶክተር እና አምራ በስተመጨረሻ ቡና ከተፈላ በኋላ ዶክተር ከቤት መጥቷል። ከቤት መጥቶ እንግዲህ ከአምራን ጋር ቁጭ ብለው እያወሩ እንዲሁም እየጠጡ ቁጭ ብለው ሲያወሩና መቼ ነው እንዴት ነው አዳራሹን ተከራየህ ወይ? ያንተ የጨረስከው ነገር አለ ወይ? ምንድን ተዘጋጀ ምናምን እያለች እንግዲህ አምራን ስትጠይቀው ነበር። እሱ ደግሞ አዳራሹ እንደተከራየና ነገሮች ሁሉ እንደተስተካከሉ በቃ ትንሽ ነገር እንደቀረው ነው የነገራት ማለት ነው። እንደዛ እያሉ በሚያወሩበት ታይም እንግዲህ ያው ዶክተር እናት መታ ምንድን ነው እንደዚህ መለጣጠፍ ሳትጋቡ ገና ምናምን እያለች እንግዲህ ስትቆጣቸው ነበረ። እንዲሁም ከዛውን ከቤተሰቦች ቤት ነው መቆየት ያለብሽ ሰርጉ እስከሚሆን፣ ሲጀመር ሰርጉ እስከሚሆን እኮ ከዚህ መምጣት የለብሽም እያለች እንግዲህ ስትልና ስታስደነግጣት ነበረ። በስተመጨረሻም እንግዲህ አምራን ደንግጣ የእውነት ሆነው ታትዬ በማለት እንግዲህ ስትል ከዛም በስተመጨረሻ አውቄ እየቀለድኩሽ ነው ምናምን በማለት እንግዲህ ቀልዷ እንደሆነ ነግራታለች። ነገር ግን ዶክተር ደግሞ አረ ሚስቴን ማታስደንግጭብኝ እችን የመሰለች ሚስት እያለ እንግዲህ ለሷም እንትን ሲሰጣት ነበረ። በስተመጨረሻ እንግዲህ ጥሩ የሆነች ንግስት ነው ያገኘ፣ በጣም እድለኛ ነህ። ነገር ግን ሚዜዎቻችሁ እናንተም ሁላችሁም እስኪ የተዘጋጃችሁትን ነገር ንገሩኝ። ሲቀጥል ደግሞ ሚዜዎቻችሁንም ይዘህናና ሚዜዎችን ቢያንስ እስኪ ሰርግ እናስመስለው፣ ቤቱንም ደመቅ እናስደርገው፣ እነጫፈር ትንሽ ወዝ እንበል እያለች እንግዲህ የዶክተርና ስትለው ነበረ። እንግዲህ ዘመዶችን ሁሉ ጠርቻለሁ አዳራሹ እንዳይጠብ እያለችም ስትለው ነበረ ማለት ነው። እሱ ደግሞ በፍጹም ሊጠብ አይችልም፣ በጣም ሰፊ ነው የተከራየሁት አዳራሽ እያለ እንግዲህ እናቱን ሲያስደስታት ነበር ማለት ነው። እናቱ እንግዲህ ሀሳቧ ከቤት ተዘጋጅቶ እንዲደገስ ነበር። ነገር ግን ከቤት ደግሞ አንቺ ደካማ ነሽ የሚያዘጋጀው የለምና ሆቴሉን በማለት ነው ሆቴል ሆኖ ማለት ነው። ውዶችዬ እንግዲህ አቶ ሲምባ ፋንቱን ሲያወራ እወድሻለሁ ናፍቀሽኛል እያለ ሲያወራ እንግዲህ ፋንቱ ደርስ ማለቴ ወይዘሮ ዝናሽ ደርሳበታለች። እሷም እንግዲህ እየሳቀች ምንድን ነው እያለች እንግዲህ ከደረሰች በኋላ ቀጥ ብላ ካዳመጠች በኋላ
የእሷን ኮቲ ሲሰማ ስልኩን ዘጋውና ደንግጦ ሲቆም ለምን ደነገጥክ? ያልከውን ሁሉ እኮ ሰምቻለሁ። ፋንቱን ግን ትወዳታለህ እንዴ? ተፋቀራችሁ እንዴ? እያለች እንግዲህ ስጠይቀው ነበር። እሱም ደንግጦ አይ የለም ምናምን እያለ እንግዲህ ሲላት ነበረ። ነገር ግን አይ እኔ እኮ ሁሉም ነገር ሰምቻለሁ ስትለው አዎ ያን ጊዜ ታመሜ በነበርኩበት ታይም ምግብ ምናምን ስታመጣልኝ ስለነበር ለዛ ነው በማለት እንግዲህ መልሶላታል። ከዛም እንግዲህ ለአቶ ላይኩንም መጥቶ ሁሉን ነገር ስለ እሱና ስለ ፋንቱ ሰምቷል ማለት ነው። እንግዲህ ሁላቸውም ደስተኛ ናቸው ማለት ነው በፋንቱና በአቶ ሲምባ ማለት ነው ውዶችዬ። ቀጣይ ደግሞ የነሱ ሰርግ ይሆናል ውዶችዬ። ለማንኛውም ውድና የተከበራችሁ የኔ የቻናል ቤተሰቦች ሰላማችሁ በክርስቶስም ብዝት ይበልልኝ። የዛሬው ክፍል እንግዲህ ከብዙ በትንሹ ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና